ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያደረገው። ዛሬ ያሳደዷትን ቤተክርስቲያን የሚሰደዱላት ይሆናሉ። ዛሬ የገደሏቸውን ሰዎች መልሰው የሚገደሉ ሆነው ስለ እግዚአብሔር አንገታቸውን የሚሰጡ ይሆናሉ። ይሄ ቤተክርስቲያናችን ሕይወት ላይ የነበረ ነው። ትላንትና ያሳደድ የነበረ ደማስቆ ድረስ ወርዶ አንገት ስቤ አመጣለሁ ያለው ጳውሎስ እኮ እዛው ተምሮና ተለውጦ የሚሰደድ ሰው ነው። የእግዚአብሔር በቀሉ ሰይፍና ስለት አንስቶ መቅሰፍትም ጭምር እየላከ መቅጣት ብቻ አይደለም፣ ያሳደዱትን እንዲሰደዱ ማድረግ ነው። የገደሉትን እንዲሞቱለት ማድረግ ነው። የጠሉትን ይበልጥ እንዲሞቱለት ማድረግ ነው። ይሄን እግዚአብሔር አምላክ አድርጎታል። መድኃኔዓለም አምላካችን ይሄንን ፈጽሞታል። እንኳን ሩቅ ለሆኑት ሰዎች ቀርቶ ነው የምላችሁ፣ ከደሙ ንጹህ ነኝ እንኳን ብሎ እጁን ታጥቦ አሳልፎ ለሰጠው ጲላጦስ እንኳን እግዚአብሔር አምላክ በቀሉን የተበቀለው እሱን በመቅሰፍ አይደለም፣ የሞተውና የገደለውን ምክንያት እንዲሆን ያደረገውን ክርስቶስን አምኖት በስሙ እንዲሞት ሰማዕት ነው ያደረገው። በቀልንም ስንመኝ እንዴት ያለውን በቀል መመኘት እንዳለብንም ማወቅ አለብን። ጨካኝ መሆን የለብንም። እግዚአብሔር አምላክ መጨረሻ ዕለተ ዓርብ ለፍጥረታት ሁሉ መደምደሚያና ዘውድ ሽልማታቸው አድርጎ የፈጠረውን የሰው ልጅ ከመፍጠሩ አስቀድሞ ለሱ ምን እንደሚያስፈልገው አውቆ አስቦ ተናግሮም አድርጎም ጭምር እንዳዘጋጀ እንመለከታለን። እኛ የሰው ልጆች ቀድመን ተፈጥረን አይደለም አሁን የምትመለከቷቸውን የምታዩዋቸውንም የማታዩዋቸውንም ጭምር እንዲፈጠሩ ለእግዚአብሔር ሐሳብ የሰጠነው። እግዚአብሔር እነዚህን ሁሉ እኛ ከመፈጠራችን በፊት አስቀድሞ ነው የፈጠራቸው። ለምን? ለኛ እንደሚያስፈልጉን እኛ ለምንኖርባት ዓለምም ጭምር እንደሚያስፈልጉ ስላወቀን። ስለዚህ እንኳን እግዚአብሔር ሰው ያስፈልገኛል ብሎ ጠይቆት የሚያደርግለት አምላክ ብቻ ሳይሆን ይሄ ያስፈልገዋል፣ ይሄ ሊደረግለትም ግድ ነው ብሎ አምኖም ጭምር የሚያደርግ አምላክ ነው። ስለዚህ ሙሴ እና እስራኤላውያን ሌሎችም ጭምር አይደለም እግዚአብሔር ዓለማትን ካለመኖር ወደ መኖር እንዴት አመጣ ብለው ጠይቀውት አይደለም። እስራኤላውያን ይሄ ኦሪት ዘፍጥረት እንዲጻፍ ምናልባት ያበረከቱት አስተዋጽኦ ቢኖር ኦሪት ዘጸአት ምዕራፍ 20 ላይ የሚታይ አምላክ እንፈልጋለን ብለው መጠየቃቸው ብቻ ነው። ምን የሚደረግ አምላክ? የሚታይ አምላክ እንፈልጋለን ብቻ ብለው ነው የጠየቁት። ከግብጽ ከወረዱበት ከግብጽም ከወጡበትና ሙሴ የሲና ተራራ ላይ ወጥቶ 10ቱን ትእዛዛት ከእግዚአብሔር እጅ እስከሚቀበልበት ቅጽበት ድረስ ከዛ በፊት ምንም የተጻፉ መጽሐፍት አልነበሩንም ነበር። እርግጥ ነው ለአዳም 7ኛ ትውልድ ለሆነው ለነሄኖስ ለነሄኖክ እግዚአብሔር አምላክ በጸፍጸፈ ሰማይ ፊደላትን አሌፋትን እያሳያቸው እንደተመለከቱ እነሱም ያዩትን እንደጻፉ እንመለከታለን። ሊቃውንተ ቤተ ክርስቲያንም ያስተምራሉ። ነገር ግን ወጥነት ባለው መልኩ ምክንያት ኖሮት የተጻፉ መጽሐፍትን ግን ከሙሴ ዘመን በኋላ ያለው ዘመን ነው ሕገ ኦሪት እየተባለ ወይንም ደግሞ ከሕገ ልቡና በኋላ ያለውን ዘመን እንድናስታውሰው አባቶቻችን የሚናገሩት። ስለዚህ እስራኤላውያን የጠየቁት ብቸኛ ጥያቄ ለሙሴ ምን የሚደረግ አምላክ እንፈልጋለን ነው፣ የሚታይ አምላክ እንፈልጋለን አሉት። ሙሴ ይሄንን ጥያቄያቸውን ከእግዚአብሔር ዘንድ ለማቅረብ ሙሴ ይሄንን ጥያቄያቸውን ከእግዚአብሔር ዘንድ መልስም ይዞ ለመውረድ ሲል በሲና ተራራ ላይ 40 ቀን 40 ሌሊት ቆየ። ይሄ ቆይታው ዘመን ላይ ወይንም ደግሞ የቆይታ ጊዜው ላይ ግን እግዚአብሔር ወዶና ፈቅዶ የጠየቀውን ሕጉን ብቻ ሳይሆን ሌሎችን ምስጢራት ገለጠለት። ለዛ ነው ቅድም እንዳልኳችሁ እንኳን እኛ እግዚአብሔርን ይሄ ያስፈልገኛል ብለን ጠይቀነው ቀርቶ እሱ ራሱ ግን ይሄ ያስፈልጋችኋል ብሎ የሚያረጋ አምላክ ነው። ሙሴ የሕዝቡን ጥያቄ ይዞ ወጥቶ የጠየቀው ለእግዚአብሔር የሚታይ አምላክ እንፈልጋለን ብለው ሕዝብህ ጠይቀዋል ብሎ ነው። እግዚአብሔር ግን የሚገርማችሁ ይሄንን መልስ ለመመለስ 40 ቀን ሙሴን እንዲቆይ አድርጎታል። በነዛ በ40 ቀናቶች ውስጥ በእያንዳንዱ ሱባኤ በሰዓት መጋረጃ ሙሴ እያለፈ እያንዳንዱን አስቀድሞ እሱ ከመፈጠሩና ከመኖሩ በፊት የነበሩትን ፍጥረታት በሙሉ እግዚአብሔር እንዴት እንዳስገኛቸው፣ እንዴት እንደፈጠራቸው፣ እንዴት እንዳከናወናቸው ለሙሴ በልቡናው ገልጥለጠለት። በመጨረሻ ነው ከዛ በኋላ ሕጉንና ትእዛዙን በ40ኛው ቀን ላይ ሰጥቶት ወደ ሕዝቡ እንዲወርድ ያደረገው። ስለዚህ ሙሴ ይሄንን መጽሐፍ አባቶቻችን እንደጻፈው ይናገራሉ ማለት ነው። በዚህ መጽሐፍ ላይ የሰው ልጆች የታሪካቸው መነሻና ውድቀት አንድ ምዕራፍ ላይ ነው ያለው። ምዕራፍ 2 ላይ
እግዚአብሔር አምላክ የሰው ልጅን እንደፈጠረው በአርያው በአምሳሉም ጭምር አክብሮ እንዳዘጋጀውና መኖሪያ ተሆነው ዘንድ በገነት እንዲመላለስ እንዳደረገው ተጽፎ እናገኛለን። ይሄም ብቻ አይደለም፣ ሰው ብቻውን ይሆን ዘንድ መልካም አይደለም ደግሞ ብለው ረዳት እንድትሆነው አጋዥ እንድትሆነው የሴት ልጅንም ከጎኑ አጥንት እግዚአብሔር አምላክ እንዳዘጋጀና እንደሰጠው እናገኛለን። ኦሪት ዘፍጥረት ምዕራፍ 3 ግን ከምዕራፍ 2 በጣም የተለየ ምዕራፍ ነው። ምናልባት እንዲያውም መጽሐፍ ቅዱስ ላይ ካሉ ከአጠቃላይ መጽሐፍት በሚባል ደረጃ የሰው ልጅ ታሪኩ ከአንዴው ምስቅልቅሉ የወጣበት የመጽሐፍ ቅዱስ ክፍል ቢኖር ኦሪት ዘፍጥረት ምዕራፍ 3 ነው። ሲነበብ እንደሰማችሁት እግዚአብሔር አምላክ ከምድር አውሬዎች በሙሉ እባብ ብልህና ተንኮለኛ እንደነበረች ይናገራል። እናቺ እባብን ምክንያት አድርጎ ከሱ አስቀድሞ የነበረው ጠላት ሰይጣን ዲያብሎስ በእባቢቱ ቆዳ ውስጥ ተደብቆ በሱ ፋንታ የተፈጠሩትን የሰው ልጆችን ከነበሩበት ገነት እንዳወረዳቸው ሊያወርዳቸውም ጭምር አስቦ ወደ ገነት እንደገባ የሚጻፍ ታሪክ ነው። ይህን ታሪክ ምናልባት ክርስቲያን ሆኖ ወይ በጣም ቤተ ክርስቲያን ሲመላለስ የነበረ ሰው የሚጠፋው አይደለም። የአዳምና ሔዋን የውድቀታቸው ታሪክ። ይህን ታሪክ ለዛሬ መነሻ አድርገንም በተወሰነ መልኩ እንድንማረው የተመረጠበት ዋነኛው ሐሳብ አሁን ያለንበት ወቅትና አሁን ያለንበት ጊዜ እንደምታውቁት የጾም ወቅት ነው እና እባቧ ወደ ሔዋን ገብታ ስትናገር እንደሰማችኋት እግዚአብሔር ለምንድን ነው ከገነት ካሉት እጽዋቶች በሙሉ እንዳትበሉ የከለከላችሁ አለች። እንግዲህ የሰይጣን ውሸትና ተንኮል በነገራችን ላይ የተጀመረው በዚህ ነው። እግዚአብሔር አዳምንና ሔዋንን በገነት ውስጥ እንዲኖሩ ሲፈቅድላቸው እንዳይበሉ ያዘዛቸው አንድ እንጨት ነው እንጂ ብዙ እንጨት አይደለም። ስንት እንጨት ነው? አንድ እንጨት ነው። ሰይጣን ግን ለሔዋን ሲነግራት እግዚአብሔር በገነት ካሉት ሁሉ እጽዋት ለምን እንዳትበሉ ከለከላቸዋል። የሰይጣን አመሉ በነገራችን ላይ እንዲህ ነው። አንድ ነገር ሲከለከል ብዙ ነገር እንደተከለከለ፣ ብዙ ነገር ሲከለከል ያቺ የተፈቀደችዋን ደግሞ አንድ ነገርም ጭምር ልብ እንድናረግ የሚያደርግ እግዚአብሔር ለምንድን ነው ሲጀመር ራሱ በነገራችን ላይ እነዚህን አዳምንና ሔዋንን አንድ እንጨት እንዳይበሉ የከለከላቸው? የከለከላቸው አንድ ትእዛዝ ነው። የሰጣቸው አንድ መመሪያ ብቻ ነው። በገነት ውስጥ እንደፈለጉ መኖር ይችላሉ። እንደፈለጉ ማለት የተፈቀደላቸውን በሙሉ እያደረጉ። እግዚአብሔር ከፈቀደላቸው በጣም ብዙ ነገር ግን የከለከላቸው ስንት ነገር ነው? አንድ ነገር ብቻ ነው። እና ሊቃውንተ ቤተ ክርስቲያን አባቶቻችን እግዚአብሔር ስለከለከላቸው አንዲት እንጨት በጣም ብዙ ነገር አስተምረዋል። አንደኛ እግዚአብሔር አምላክ ያችን እንጨት እንዳይበሉ የከለከላቸውና ያችን እንጨትም ጭራሽ እንዳይመኟትም ጭምር አበክሮ ያሳሰባቸው የመጀመሪያው ምክንያት ማን ፍጡርና ማን ፈጣሪ እንደሆነ ምልክት እንድትሆናቸው። ማን ፍጡር ማን ፈጣሪ እንደሆነ ምልክት እንድትሆናቸው ነው። እግዚአብሔር በተቻለው አቅሙ እሱ በሚወደውና በሚፈቅደው መጠን የሰው ልጅ እንዳይሳሳት ማድረግ የሚጠበቅበትን ነገር በሙሉ አድርጎለታል። ልብ ብላችሁ ስሙ። የሰው ልጅን እግዚአብሔር አምላክ የፈጠረው በዕለተ ዓርብ ነው። የመጀመሪያው የተዋረደውና የወደቀው ኃጢአትን ሰርቶ ነገር ግን ንስሐ ሳይገባ የነበረው የወደቀው መልአክ ደግሞ የተፈጠረው ዕለተ እሁድ ነው። እግዚአብሔር ያንን የእሳት መጋረጃውን ከፍቶ ገልጦ ገብቶ ከዙፋኑ ፊት ተንበርክኮ ለምድርና ለፍጥረታት ሁሉ ልመና እንዲያቀርብ አድርጎ ያዘጋጀው የተቀደሰው መልአክ ሳጥናኤል ማለት ነው የተፈጠረው በዕለተ እሁድ ነው። እና በዕለተ እሁድ ተፈጥሮ ሳጥናኤል ብዙም ሳይቆይ እግዚአብሔር በዙሪያው ላይ እያለ ነገር ግን እንደሌለ ተሰወረበት። ለምን? ልክ የሰው ልጅና ቅዱሳን መላእክት ግዕዛነ አእምሮ ወይንም ደግሞ ማሰብ የሚችል ጭንቅላት አላቸው። እግዚአብሔር እንኳን ተገልጦልንና እኔ ነኝ ብሎኝ ቀርቶ ማንነቱንና ምንነቱን እንኳን ሳይገልጥልን ዙሪያው ግን እርሱ መኖሩን ሊመሰክሩ በሚችሉ ነገሮች ፈልገነው ማግኘት እንድንችል የሚያስብ ጭንቅላት ሰጥቶናል ለሁላችን። ለዛ ነው ቅዱስ ጳውሎስም በሮሜ መልእክቱ ሲናገር እግዚአብሔር ለፍጥረቱ በፍጥረቱ የተገለጠ ነው ይላል። ከኛ ውጪ ባሉት ዙሪያችን ላይ ባሉት ፍጥረታት እግዚአብሔር የተገለጠ ነው። ስለዚህ እግዚአብሔር ፍጥረታትን ሲፈጥር በተለየ መልኩ ደግሞ ቅዱሳን መላእክትን ፈጥሯቸው ተሰወረባቸው። የተሰወረባቸው ባህሪው እንደማይመረመር እንዲያውቁ እንኳን የሰው ቀርቶ የህሊና መላእክት እንኳን አእምሮና ጭንቅላት
መረዳት ስለ እግዚአብሔር ሊኖረው የሚገባው ዕውቀት ወይንም ደግሞ ሊኖረው የሚገባው መረዳት ውስንነት እንዳለው እንዲያውቁት የማይመረመር አምላክ መሆኑን እንዲረዱ ተሰወረባቸው። ስለዚህ የተሰወረባቸው እንደማይመረመር እንዲያውቁት ነው። በአንዱ አንጻር ደግሞ የተሰወረባቸው ዙሪያው ላይ በተፈጠሩትና ዙሪያቸው ላይ ባሉት በሌሎች ፍጥረታት ማንን ማወቅ እንዲችሉ ነው? እግዚአብሔርን ማወቅ እንዲችሉ ነው። በነገራችን ላይ እግዚአብሔር ለመላእክት ማንነቱን ሳይገልጥና ሳያሳያቸው እኔ ነኝ ገዣችሁ ሳይላቸው ዙሪያቸው ላይ ባሉ ነገሮች ግን የሱን መኖር እንዲያውቁ እንዳደረገው ሁሉ ዛሬም በነገራችን ላይ እግዚአብሔር ገልጦ ባይናገር መጽሐፍት ተከፍተው ባይነበቡ ሰባኪያን መምህራን ቆሞ ባያስተምሩ እንኳን እርሱን የሚፈልግና የሚሻ ልቡና ካለ ዙሪያው ላይ ባሉት ነገሮችም ጭምር ማወቅና መረዳት ይችላል። ችግሩ ግን ምን መሰላችሁ? አሁን ባለንበት ጊዜ ላይ እንኳን ሰው ዙሪያው ላይ ያለውን ሰው አይቶ ሌላ እግዚአብሔር አለ ብሎ አምላክ ይሄንን ሁሉ የፈጠረ እሱ አለ ብሎ ለማመን ቀርቶ እኛ ራሳችን እርስ በርስ ስንተያይ ራሱ አንዳችንን ስንመለከት ሰውን የምናይ ይመስላችኋል? ከኃጢአታችን ከበደላችን ከክፋታችን ልንኖረው ተገብቶን ነገር ግን መኖር ባቃተንና ባነስንበት ልክ እንኳን ሰውን አይቶ እግዚአብሔርን ሊያውቀው ቀርቶ እኛ ራሱ እርስ በርስ ተያይተን እንኳን አንተ ሰው ነህ አይደለም የምንል ጨካኞች ከሆንን በጣም ቆይተናል። ስለዚህ እግዚአብሔር ለመላእክት ያረገውን ነገር ለኛ ያላረገው እንዳይመስላችሁ። አሁን ዛሬ ሰው እግዚአብሔር መኖሩን በምን አውቃለሁ ብሎ ቢጠይቅ እግዚአብሔር መኖሩን የምታውቀው ቆሞ የሚያስተምር ተገልጦ የሚነበብ መጽሐፍ ባታገኝ እንኳን በፈጠራቸው በፍጥረታቱ ዙሪያ ላይ እንኳን እግዚአብሔር ይታያል። ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ በቅዱሳት መጽሐፍት ላይ ክርስቲያኖች እንዲህ መኖር አለባቸው ተብለው ተዘርዝረው የምንመለከታቸው ነገሮች በሙሉ ለእግዚአብሔር የምናደርገው የሕግ ተገዥነት ብቻ ሳይሆን በነዛ በምናረጋቸው ነገሮችም ጭምር ሌላው ሰው እኛን አይቶ እግዚአብሔር መኖሩን እንዲያውቅ። ለዛ ነው ወንጌል ራሱ በሰማይ ያለውን አባታችሁን አይተው ያመሰግኗችሁ ዘንድ ብርሃናችሁ በማን ፊት ይብራን ያሉ? በሰዎች ፊት ይብራን ያሉ። ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ ብርሃን እኮ ነው። ሰዎች በዛ ብርሃን ውስጥ እግዚአብሔርን እንዲመለከቱ፣ ሰዎች በዛ ብርሃን ውስጥ ማንነቱን እንዲያውቁ። ስለዚህ ለመላእክት ይህን ያደረገው